በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ገድለ አቡነ ገብረ መንፈስ ቅዱስ ክፍል 7 ምዕራፍ 28። መድህን ጌታም አባታችንን እንዲህ አለው፣ ወዳጄ ደስ ይበል፣ ከፀሐይ የሚያበራ ከሰማይ ከምድር የሚሰፋ ሀገር ሰጥቻለሁና ለአንተ መታሰቢያህንም ለሚያደርጉ ርስት ይሁን። ጌታችን ገዳማውያን ቅዱሳንን እንዲህ አላቸው፣ የዚህን ብፁዓዊ አባት ገድሉን ስሙ፣ ተረዱ፣ አስተውሉ፣ በየሀገሩም ስበኩ፣ መታሰቢያውን ያደርጉለት ዘንድ። ለምስክርነት የቆሙና ያዩ ቅዱሳን ገዳማውያን በዛች ሌሊት ድንቅ ነገር አዩ። ሰማያት ሲከፈቱ መላእክት ከሰራዊቶቻቸው ጋር የቅዱሱ ሥጋ ወዳለበት እየተጨናነቁና እየተጋፉ ሲወርዱ አዩ። ስለ አባታችን ስለ አቡነ ገብረ መንፈስ ቅዱስ ከፀሐይ ክብር የሚበልጥ ብርሃን ከሰማይ ይውረድ የሚል ቃል በሰሙ ጊዜ ምድሪቱ በሚነድ እሳት ተሸፈነች። ዳግመኛም እንዲህ የሚል ቃል ሰሙ፣ አባታችን አቡነ ገብረ መንፈስ ቅዱስን ትቀበሉት ዘንድ 7ቱ ሊቃነ መላእክት ውረዱ፣ ለቅሶ ሐዘን ወደሌለባቸው ወደ ብርሃን ቤቶች ታስገቡት ዘንድ። ዳግመኛም እንዲህ የሚል ቃል ሰሙ፣ የአባታችን የገብረ መንፈስ ቅዱስን አስከሬን አንስታችሁ ወደ ኢየሩሳሌም ውሰዱ፣ መቃብሩም በመሰዊያው በስተቀኝ በኩል ይሆን። እንግዲህ የሰሙት ቃል ወዴት አለ? በሞቱ ጊዜ ወደ አባታችን ወደ ገብረ መንፈስ ቅዱስ የወረደ የእግዚአብሔር ቃል ነው እንጂ። ምድር በድንጋጼ እስክትቀጠቀጥና የፀሐይ የጨረቃ ብርሃን እስኪጨልም ድረስ ጻድቁ በሞተ ጊዜ እግዚአብሔር እንዲያደረገ። ከዚህ በኋላ እነዚያ ቅዱሳን የመላእክት አለቃ ቅዱስ ሚካኤልን በእጁ 12 አክሊል ይዞ በአባታችን ነፍስ በስተቀኝ ሆኖ አየሁት። ሌሎች የመላእክትም አለቆች የአባታችንን አስከሬን ባለበት በስተቀኝ ቆሙ፣ በንጽሕት ነፍሱ ፊት እልልታና ምስጋና እያደረጉ እንደ ውሃ ፏፏቴ መቋረጥ በሌለበት ልዩ ልዩ ዜማ አመሰገኑ። ስርዓቱ ሁሉ ከተፈጸመ በኋላም አስከሬኑን መላእክት ሊቀብሩት እግዚአብሔር ወዳዘዘበት ቦታ ወሰዱት። እነዚያ ቅዱሳንም በዓይናቸው እያዩ በሰማይ ላይ እየተንቦገቦገ መላእክት ሊቀብሩት ወሰዱት። መቃብሩም በኢየሩሳሌም ይሁን ሲል የሰሙት ብዙዎች ገዳማውያን ከኢትዮጵያ፣ ከግብፅ፣ ከሌሎች ቦታ መጡ። የባህታውያን አለቃ ነውና እግዚአብሔር ያደረገለትንም ሁሉ አዩ። እግዚአብሔር ያዘዘው ሁሉ በተፈጸመ ጊዜ እነዚያ መላእክት በምስጋና በክብር በልዕልታ ነፍሱን ወደ ብርሃን አዳራሽ አስገቧት። በመላእክትም ማኅበር ውስጥ በሰማይ ፍጹም ደስታ ሆነ። ሰውን ለወደደ ለእግዚአብሔርም እስከ ዘላለሙ ድረስ ምስጋና ይሁን በእውነት እያሉ አመሰገኑ። ልመናው ይደረግልን፣ ክብሩ ይደርብንና በረዴቱ የሚገኘው ሀብት በይቅርታው የሚያደርገው አማላጅነት የፈጣሪው ፍቅርና የሩጫው ቅድሚያ የትዕግስቱ ፍጻሜ ከእኛ ጋር ይሁን ለዘላለሙ አሜን።